ዛሬ ምን እንደተፈጠረ እዩ ብቻ። እራት እየሰራሁኝ ጋዙ አላለቀም መሰላችሁ። ከዛ በኋላ ሳልጨርስ ነበርና ያለቀው። ከዛ በመሀል ሂጄ አረዳኋት ማለት ነው። አለቀ ምናምን ብዬ ስነግራት አለች ማለት ነው። እንዴት እንደጨወጨ እንዴት ጨረሽው እንደዚህ በአንዴ ምናምን አለችኝ። ገና ከተሞላ አዲስ ነው ከተሞላ ገና 2 ወር ከምናምኑ ነው። ግን ብዙ ምግብ አይሰራም። ግን በዛ መሀል ምን አለ መሰላችሁ ቡና ታፈላለች። አንዳንዴ እኔ ስራ ስሰራ ምናምን ቡና ይፈላልና በዛን ሰዓት ትረሳዋለች። ከፍታ በትንሹ ታደርገውና አታየውም። ቶሎ ቸኮላ ማንሳቷን ምናምን ነው የምታየውና ከዛ ረስታው ቡናዋን አንስታ ትሄዳለች ማለት ነው። ከዛን ወላይ ስንት ቀን ሙሉ እንደዛ እየሆነ እየረሳችው ከፍታ እየረሳችው ምናምን በጣም ብዙ ሰዓት እየነደደ ቆይቷል ማለት ነው። እኔም ሌላ ቦታ ስራ ይይዛለሁኝ ምናምን አላየውም። ከዛም በኋላ ስራዬን ጨርሼ እሷም ቡናዋን ጠጥታ ከጨራረሰች በኋላ ነው እኔ ስመጣ ነው የማየው ማለት ነው። እና በዛ መሀል ምን እንደተፈጠረ ታውቃላችሁ? እንደዚህ እየተረሳ ለብዙ ሰዓት እየነደደ ማለት ነው። እንዳለ ኪችኑ ጋር ይላል ማለት ነው። በጣም ሙቀት በሙቀት ነው የሚሆነው። ምክንያቱም ብዙ ሰዓት ነው የሚነደው። እንደውም የመጀመሪያው ጊዜ እንደዚህ ረስታው ሄዳ ከዛ ቡናዋን ጠጥታ ምናምን እኔ ስመለስ ነው ሁላ ያየሁት። ከዛ ረስተሽዋል ምናምን ስላት እንዴ ያረሳሁም እኔ ዘግቻለሁ አንቺ ነሽ ብላ በዛ ተጣልተን እናውቃለን ማለት ነው። ከዛ ለሁለተኛ ጊዜ ደግሞ እንደዚሁ እየነደደ ምናምን ልክ ሳየው እንደዚህ አሁንም ረስተሽዋል ምናምን ስላት እንዴ እንዴት ነው የረሳሁት ምናምን ብላ ዋለች ማለት ነው። እንዴት ምናምን ብላ ዝም አለች። እኔ ሲጀመር እኔ ብረሳ እኮ አልነግራትም። እኔ ብረሳ አልነግራትም ሲጀመር ማለት ነው። ከዛ ላቸዋለሁ አሁን ልትሞላ በጣም ተናዳ ሄዳለች ምናምን ነገር እና እኔ በጣም ያስጠላኝ እና የሰለቼ ነገር ቢኖር ማለት ነው ይሄ ነው በቃ የልብስ መተኮሻ ስቲሙና ይሄ ጋዝ ማለት ነው በጣም ነው ያሰቃየኝ። ምክንያቱም የልብስ መተኮሻው ማለት ነው ያስቲሙ ልክ እኔ አጠፋፍቼ ሁሉን ነገር ጨራርሻ አጠፋፍቼ ምናምን ነገር ነው የምተኛው ስተኛ አጠፋፍቼ ነው። ግን እነሱ ልጆቹ ተነስተው እየተጫወቱ ምናምን ነው የምተኛውና መልሰው ይሰኩትና ያበሩትና ትውት ያደርጉታል ማለት ነው። ከዛ ያ ተለኩሶ ነው የሚያድረው እና ግሎ ነው የማገኘው። ከዛ እንደዚህ እየሆነ ነው ስላት እነሱ እንደዚህ ያደረጉም አንቺ ነሽ ትለኛለች ማለት ነው። እነሱ ባጠፉት ጥፋት ሁሌ አንቺ ነሽ መባል እንዴት እንደሰለችኝ ማለት ነው። እስኪ እናንተ በኮሜንት ምናምን እስኪ እንደዚህ እናንተ ባላረጋችሁትና ባላጠፋችሁት ነገር ትወቅሳላችሁ። እስኪ ኮሜንት አድርጉልኝ በኋላ እና ደግሞ ላይክም ሰብስክራይብም ምናምን አድርጉኝ። እሺ ባይ